السلام عليكم ورحمة الله وبركاته. نبينا صلى الله عليه وسلم من إلاله بدأ الإسلام غريبا وسيعود غريبا كما بدأ فطوبى للغرباء. قيل من الغرباء يا رسول الله؟ اسلمنا انقدا هنو جمره ودفيت من انقدا هنو يمتال لزان ጊዜ انقدا هنو ሲመጣ በሱ መመሪያ ላይ የሚቆሙና የሚመሩበት የሆኑ ጡባ አለላቸው አሉ። አይ ጀነት አለችላቸው አሉ። ሰላም ጀመናይ እስልምና ከመሐመድ በፊት ነበረ? ሰላም እስልምና በነብዩ መሐመድ ዘመን ነው የጀመረው። ነብዩ መሐመድ ከክርስቶስ በኋላ በ610 ዓመተ ምህረት ከአላህ መልእክት መቀበል ሲጀምሩ ነው እስልምና የተመሰረተው። ከዚህ በፊት የነበሩ ሃይማኖቶች እንደ ይሁዲነትና ክርስትና ነበሩ። እስልምና የእነዚህ ሃይማኖቶች የመጨረሻው እና ፍጹም መልእክት እንደሆነ ያስተምራል። ይህንን ለማረጋገጥ ተጨማሪ መረጃዎችን መፈለግ ትችላለህ። ምን አይነት መረጃ ነው የምትፈልገው? ታዲያ ዛሬ ላይ ሙስሊሞች ለምንድን ነው እስልምና ከአዳም ጀምሮ ነው ያለው የሚሉት? ሙስሊሞች እስልምና ከአዳም ጀምሮ እንደነበረ የሚያምኑት እስልምናን ለእግዚአብሔር መታዘዝ አድርገው ስለሚመለከቱት ነው። በዚህ መሰረት ከአዳም ጀምሮ ነብያት ሁሉ ይህንን መልእክት አስተላልፈዋል። እናም እስልምና የሁሉንም ነብያት የጋራ መልእክት እንደሚያጠቃልል ያምናሉ። ይህንን በተመለከተ ተጨማሪ መረጃ ማግኘት ትፈልጋለህ? እስልምና ከመሐመድ በፊት ስለመኖሩ ታሪካዊ ማስረጃ ፈልጋለሁ። እስልምና የመጣው ነብዩ መሐመድን ተከትሎ ነው። ስለዚህ ከነብዩ መሐመድ በፊት እስልምና አልነበረም። የእስልምና ታሪክ በ610 ዓመተ ምህረት በመካ የጀመረው ነብዩ መሐመድ በመጀመሪያ መገለጥን ሲቀበሉ ነው። ከነብዩ መሐመድ በፊት የነበረው ዓለም የተለያዩ ሃይማኖቶችና ተባህሎች የነበሩበት ነው። ስለ እስልምና በፊት የነበረው ዓለም በተለየ ሁኔታ ምን ማወቅ ትፈልጋለህ? ስለ የድሮ ሃይማኖቶች ወይስ ስለ የጥንት መንግስታት? ደናው ከሄ ጥሩ እናመሰግናለን። በቃ ጨርሰናል እኮ በቃ በደንብ በለጸብኝ። እንግዲህ ልሱ ጋር ነው እኮ ምን እንፈልጋለን? ግን አንድ ጥያቄ ብቻ ጠይቀው። መሐመድ ነብይ ከመሆኑ በፊት ሙስሊም ተብሎ የተጠራ አንድ ሰው ነበረ ብለህ ጠይቀው እስኪ። እሺ መሐመድ ነብይ ከመባሉ በፊት ሙስሊም የተባለ ሰው ነበር? ነብዩ መሐመድ ከመነሳታቸው በፊት ሙስሊም የሚለው ስያሜ ያልነበረም። ሙስሊም የሚለው ለእግዚአብሔር ፍቃድ እጅ የሰጠ ማለት ነው። ነብዩ መሐመድ መገለጥን ሲቀበሉ እና እስልምናን መስበክ ሲጀምሩ ሰዎች ሙስሊሞች መባል ጀመሩ። ስለዚህ ከነብዩ መሐመድ በፊት የነበሩ ሰዎች እንደ አብርሃም፣ ሙሴ እና ኢየሱስ ለእግዚአብሔር ፍቃድ እጅ የሰጡ ሰዎች ነበሩ። ግን ሙስሊም የሚለው ስያሜ በተለይ ከነብዩ መሐመድ ትምህርቶች ጋር የተገናኘ ነው። የትኛው ክፍል ይበልጥ ያጓጓሃል? ስለ ነብዩ መሐመድ ታሪክ ወይስ ስለ ከእስልምና በፊት የነበሩ ሃይማኖቶች? የመጀመሪያው ሙስሊም ከመሐመድ በፊት ካልነበረ እንዴት የአብርሃም እምነት ሊባል ይችላል? ያው እሱን በአብርሃም እናምናለን ስለሚሉ ያው እሱ እንደዛ ታረዳዳቸውን አንጸባርቆ ሊመልስ ይችላል። ግን እስቲ እንጠይቀው እና ልጠይቀው እሱን ወይስ እሱን እሺ ሊያንጸባርቀው ይችላል። እሺ ዓለም ከተፈጠረ ጀምሮ በሰው ልጅ ታሪክ የመጀመሪያው ሙስሊም ማን ነው? ኦኬ እንደዛ አልበለሽ። ዓለም ከተፈጠረ በኋላ ዓለም ከተፈጠረ ጀምሮ የመጀመሪያው ሙስሊም ማን ነው? በእስልምና እምነት መሰረት የመጀመሪያው ሙስሊም አዳም ነው። እሱ የመጀመሪያው ሰውና ነብይም ነው። ይህ ሆነው ዓለም ከተፈጠረ በኋላ ነው። ስለዚህ አዳም ከማንም በፊት ለእግዚአብሔር ያደረ የመጀመሪያው ፍጡር ነው።